ጤና ይስጥልን እንዴት አላችሁ ወይ አለንኛ ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁናዊ ክስተቶችን ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ላይክ ሼር ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ የበለጠ ተደራሽ እንድንሆን ያግዘናልና እሱ እንድታረጉልን ጠይቄ ጀምራለሁ። ቪዲዮቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጉልንም የበለጠ ተደራሽ እንድንሆን ስለሚያግዘን እሱ እንድታረጉልን ጠይቄ ነው ጀምረው። ዛሬ በቆይታችን እጅግ በርከት ያሉ ጉዳዮችን እንመለከታለን። ኢትዮጵያ ለኤርትራ ላከችው ከተባለው ሽምግልና እስከ ግብጽ አስገራሚ አቋም እንሄዳለን። በዛ ብቻና በቃም የህወሓትን መግለጫ በልኩ እንፈትሸዋለን፣ እንበረብረዋለን። እነ ጀነራል ምግበይ በረሃ ያወረዳቸው ጉዳይ ምንድን ነው? ህወሓትና በጀትንስ ምንና ምን ናቸው? በማስረጃ የጠቅላይ ሚኒስትሩን ቆየት ያሉ ቪዲዮዎችን እየተመለከትን እሱን የምንመለከት ነው የሚሆነው። በድጋሚ ላይክ ሼር ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁ። በቅድሚያ ግን ከሰሞኑ አንዳንድ ተንታይነን የሚሉ አካላቶች ያው ኢትዮጵያ ለኤርትራ ሽምግልና ልካለች የሚል መረጃን እያሰራጩ ነው። እዚህ ጋር አንድ ነገር አስረግጬ መናገር የምፈልገው ነገር መረጃው ምን ያህል እውነት እንደሆነ የተረጋገጠ ጉዳይ የለም። እነኚህ ሰዎች ሁሉ ጊዜ ምንጬ ነው የሚሉት። የእነኚህ ሰዎች ምንጭ ከየት እንደሆነ እኔ ባቅ ደስ ነው የሚለኝ። የየራሳቸው ምንጭ እኔ ምን እንደዚህ ምንጬ በየቀኑ ነው የሚመነጩት። ብቻ ግን እሱ እንዳለ ሆኖ ነገሩ የተረጋገጠ አይደለም። ግን እንደው ቢሆንስ ብለን እንመልስላቸው። ቢሆንስ ደጋረገች ኢትዮጵያ፣ ደጋረጉ ዶክተር አብይ አህመድ አሊ። እውነት ዶክተር አብይ አህመድ አሊ ይህንን አድርገው ከሆነ ራሱ እጅግ ብልሃት የተሞላበት ብልጠት የተሞላበት ከኖቤል ፒስ ፕራይስ ሎሬት የሚጠበቅ ነው ያደረጉት ነገር። ደጋረጉ እሰይ። ምን ይፈጠር ታዲያሽ? ይሄ የዶክተር አብይ እርምጃ ሻዕቢያ በድርቅናው ቀጥሎ ሻዕቢያ እንደው ድርቅ ብሎ እንደዚህ ብሎ ምናምን ጦርነት ቢከፍት ኢትዮጵያ ላይ ዶክተር አብይ አሁን የወሰዱት እርምጃ ድንቅ እርምጃ ነው። ለምን በሉ፣ ቅድም እንዳልኩት ሻዕቢያ ድርቅ ብሎ እርምጃ ቢወስድ ነገ አስታራቂ ሆነው ሸምጋይ ሆነው የሚመጡት አሁን ዶክተር አብይ ልከዋቸዋል የተባሉት ሽማግሌዎች ናቸው። ዛሬ ዶክተር አብይ እስከ መጨረሻው ጠብታ ድረስ ሄደው ለሰላም እየከፈሉትን ዋጋ ካወቁት ግን ነገ ለሚመጣው ጫና ቀላል ለማድረግ የሚኖረው ሚና ቀላል አይደለም። ብልጠት፣ ብልሃት እንዲሁም ደግሞ የሞራል የበላይነትን የጠበቀ ድንቅ እርምጃ ነው ዶክተር አብይ የወሰዱት። ሽምግልና ልከው ከሆነ ደጋርጉ። እኛ ኢትዮጵያውያን ነን። ጦርነት አንፈልግም፣ ጦርነት አንሻም። ሞክርና ማን እንደሚያሸንፍ ታየዋለህ። እሱ እንዳለ ሆኖ ነው፣ ግን ጦርነት አንፈልግም። ጀግና ላለመጣላት ብዙ ይጥራል፣ ከሰነዘረብህ እንደማትነሳ ስለሚያውቅ። ጎበዝ በኪሎ ነው የሚገጥመው። በኪሎአችሁ ግጠሙ። ዶክተር አብይ አህመድ ይሄንን እርምጃ ወስደውት ከሆነ ሽምግልና ልከው ከሆነ ብልጠት፣ ብልሃት፣ አዋቂነት፣ ቀዳሚ አሳቢነት የተሞላበት የሞራል ልዕልናን የያዘ አንድ የኖቤል ፒስ ፕራይስ ሎሬት አሸናፊ የሚወስደው ድንቅ እርምጃ ነው። ደጋረጉ እሰይ። እኛ ጦርነት አንፈልግም። የባህር በር ነው የምንፈልገው፣ መተንፈሻ ነው የምንፈልገው እንጂ እኛ የደም አራራ የለብንም፣ የልቂት አራራ የለብንም። የማደግ ተስፋ ያለን ሀገር ነን። በጂ20 አባል ሀገራት ጉባኤ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ድምፃቸውን ከፍ አድርገው ሲያሰሙ ተመልክታችኋል። ኢትዮጵያ መፍትሄ ጠባቂ ብቻ ሳይሆን መፍትሄ አፍላቂ ሀገር መሆኗን በዓለም አደባባይ አሳይታለች። ዶክተር ጌዲዮን ጢሞቴዎስም እሱን አጽንኦት ሰጥተው በማጠቃለያ መግለጫቸው ላይ አንስተውታል። ከጆሃንስበርግ ማለት ነው። ኢትዮጵያ ምን ያህል የከበረች የረቀቀች ሀገር እንደሆነች ለማወቅ የህንዱ ጠቅላይ ሚኒስትር ለኢትዮጵያና ለመሪው ያላቸውን ክብር የገለጹበትን በትዊተር ገጻቸው ከዶክተር አብይ አህመድ ጋር የነበራቸውን ቆይታ በአማርኛ ለዓለም ህዝብ ይፋ አድርገዋል። ይህ ለሀገራችንም ለመሪያችንም ያላቸውን ክብር ያሳዩበት ተግባር ነው። እኛ ኢትዮጵያውያንን ዶክተር አብይ አህመድም ዶክተር አብይ አህመድ ናቸው። ሎሬት የዓለም ኖቤል ፒስ ፕራይስ አሸናፊ፣ የኖቤል ፒስ ፕራይዝ አሸናፊ። በየትኛውም መንገድ ነገሩ ሆኖም ከሆነ ደጋረጉ ብልጠት የተሞላበት ከፍታ የተሞላበት ቀጣዩን ጨዋታ ያሰላ።
ሻዕቢያ ኢትዮጵያን በወራሪነት ለሚከሰው ክስም መልስና ማምከኛ የሚሆን ይሄው እኔ እስከ መጨረሻው ሽምግልና ሞክሬያለሁ የወጋኝ እርሱ ነው ብሎ ለመከራከርም ድንቅ እርምጃ ነው። እንዳልኩት ግን የተረጋገጠ ነገር የለም። እሱን አስምሩበት። የሻዕቢያ ጉዳይ በዛ እንዳለ ግን ወደ ዋናው ጉዳይ ከመግባቴ በፊት ከግብፅ አንድ ነገር ተሰምቷል። እኔ ግብፅና ጃውሳ ይመሳሰሉብኛል። ያው ጄኔቲክሊ አንድ ስለሆኑ ሊሆን ይችላል የሚመሳሰሉብኝ፣ አላውቅም፣ ግን ይመሳሰሉብኛል። ከግብፅ አንድ ድምፅ ተሰምቷል። ኢትዮጵያ በአባይ ግድብ ላይ በአባይ ውሃ ላይ ከህዳሴ ግድብ ውጪ ሌላ ግድብ የምትሰራ ከሆነ እርምጃችን የከፋ ይሆናል አሉ። እሰይ እንኳን ለዚህ ያበቋችሁ፣ እንኳን ከህዳሴ ግድባችን ትከሻ ላይ ወረዳችሁ። ስለ ቀጣዩ ግድብ ቀስ እያልን እናወራለን። ግድ የለም ፉከራ ብቻ ነው። እኔ የሚያሳዝነኝ ግብፅ በፎከረች ቁጥር ትመጣልናለች እያሉ የሚደሳሰቱ፣ ግብፅ ባስፈራራች ቁጥር የሳሁን በቃ እንደው ነገር ሊፈጠር ነው እያሉ የገዛ ሀገራቸው ላይ የሚቋጥሩ ስልብ ባሪያዎች ግን ያሳዝኑኛል። ምስኪኖች ናቸው። በገዛ እንትናቸው ድል ማምጣት ስለማይችሉ የገዛ ሀገራቸው ላይ ነው እንትን የሚሉት እና ያሳዝኑኛል። ብቻ ከግብፅ እንደዚህ አይነት ድምፅ ሰምቷል። ችግር የለውም። ይሄ በነገራችን ላይ ትልቅ ድል ነው። ግብፅን ገፍተን ከህዳሴ ግድብ ትከሻ ላይ አወረድናት። ሌላ ግድብ ከተሰራ ማለት ጀመረች። ስንሰራ እናወራለና ምን ያስቸኩላል? የት እንሄዳለን? የትም አንሄድማ። ቀስ እያለን እንነጋገራለን። ማለት ወንዶች የጀግኖች ሀገር ኢትዮጵያ፣ የደፋሮች ሀገር ኢትዮጵያ፣ የልባሞች ሀገር ኢትዮጵያ በልባሞች እጅ ስትያዝ እንደዚህ ነው። ሌላውን እያረፍን እናወገዋለን። ሌላ ግድብ ሲጀመር ለማለት ነው። ሌላ ግድብ ስንጀምር እንነጋገራለን። ለአሁኑ ግን እችኛዋ ትበቃናለች ይመስለኛል። ለአሁኑ እቺ በቂ ናት። እቺ ህዳሴ ግድባ ዋናው እንኳን ከተከሻዋ ከግድባችን ትከሻ ላይ ወረዳችሁልን ነው ምንለው። ወደ ዕለቱ አበይት ጉዳያችን ስንገባ ጁቬንቶሷን ህወሓትን እናገኛታለን። ጁቬ ትላንትና መግለጫ አውጥታለች። እኔ በማምሻ እድሜዋ እንዲህ የምትፍጨረጨረው ህወሓት ያው እንግዲህ እንደምታውቁት ነው። ተመሳሳይ መግለጫ ነው ያወጣችሁ እስከዛሬ ከምታወጣው። የአሁኑን ትንሽ ለየት የሚያደርገው የተወሰኑ ነጥቦች አሉት። ምንድን ነው የሚለውን እንመለከተዋለን። ያው ህወሓት እንደለመደችው ያኔ እንደምትለው አሁንም ደክመናል፣ በስብሰናል፣ መታረም አለብን፣ እንታረማለን ምናምን እያለች ነው። በነገራችን ላይ ህወሓት እንዲህ አይነት ቃላት የምትጠቀመው በውስጧ መከፋፈል ሲፈጠር ነው። ውስጧ ያለ ማጥቃት የምትፈልገው ኃይል ካለ አንደኛው አንጃ ይሄ መግለጫ ማውጣት ምናምን የሚችለው አንጃ መምታት የሚፈልገው ኃይል ካለ ቀድሞ ምን ይላል? በስብሰናል፣ እናርማለን ምናምን ይላል። ከዛስ በስብሰናልን፣ እያረምኩ ነው፣ ተበላሽቷልን፣ እያስተካከልኩ ነው በሚል ሰበብ በውስጥ መከፋፈል የተነጣጠሉት ኃይሎች ራስ በራስ ይመታታሉ። ከህወሓት ዘንድ ምንጮች አሉን ብለው መረጃ የሚሰጡ ዓለም አቀፍ ሚዲያዎችም ከሰሞኑ የህወሓትን መከፋፈል በይበልጥ እየዘገቡት ነው። እንደ ጀነራል ምግበይ ያሉ ሲፎክሩ የምናውቃቸው ወርቅ ያሰከራቸው ሰዎችም ወደ በረሃ መውረዳቸውን እየሰማን ነው። የራሳቸውን ኃይል ለማደራጀት ማለት ነው። እኛ ሀራ መሬት ይሄዳሉ ብለን ስንጠብቅ ራሳቸው ወደ ሀራ መሬት እየሄዱ ነው። እንደ አምቤባ ተበጣጥሰው ማለቃቸው ነው ዘንድሮ። ህወሓት ራስ በራሷ መስማማት ሲያቅታት እንዲህ ነው የምትሆነው። ሌላው ህወሓት የፌዴራል መንግስቱ ላይ በጣም በርካታ ክሶችን አንስታለች። የተለመዱ ክሶች ናቸው። ብዙ ጊዜ መልስ ሰጥተናል። አሁንም ግን ደግመን መልስ መስጠት ይኖርብናል። ምክንያቱም ህወሓት ደጋግማ ባነሳችሁ ቁጥር ደጋግመን ያለመሰልቸት መልስ መስጠት ስለሚጠበቅብን። ህወሓት በመግለጫዋ ፌዴራል መንግስትን እንደ ጠላት ነው አርጋ ያሳየችው። በመሰረቱ እንዲህ አይነት መከፋፈሎች ሲያጋጥሟት ህወሓት ሌላ ያላት ጸባይ ምንድን ነው? ጠላት መፈለግ ነው። ጠላት ትፈልግና ጠላት ታበጅና አንድ ላይ ሆና ለማጥቃት ተሰብስባ ትመጣለች። ያለ ጠላት መኖር አትችልም። ያው እንደምታውቁት ህወሓት ጥል ነፍሷ ነውና የውስጥ ስንጥቃቷንም እያነሳች ነው። ግን ህወሓት በትናንትና መግለጫዋ ስለ በጀት አውርታለች። ምን አገባት ህወሓት ስለ በጀት? ምን አገባት? ትግራይን የሚያስተዳድረው ጊዜያዊ አስተዳደሩ ነው። ትግራይን ህወሓት እያስተዳደረችው አይደለም። ህወሓት ምን አገባት ስለ በጀት? ጊዜያዊ አስተዳደሩ ለምን በዚህ ጉዳይ ላይ አይናገርም? ህወሓትን ምን አግብቷት ነው ህወሓት ስለ በጀት የምታወራልን? ጥያቄ ነው ይሄ። በጣም ወሳኙ ጥያቄ ነው። የህወሓትን በጀት አጠቃቀም ደግሞ የምናውቀው ነው።
ምን እንደሚያደርጉት። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድን በምሳሌ አንስተው በዛ ክልል ጋር ስላለ በጀት ያነሱትን ቀደም ያለ ቪዲዮ እስቲ አይተን እንመለስ። እዩት። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በኮሪደር አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6-7 እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ኮሪደር አይሰራም? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁል ጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። ያው እንግዲህ ጠቅላይ ሚኒስትሩ እንዳነሱት ነው እንዳያችሁት ነው የበጀቱ ጉዳይ ቀደም ያለ ቪዲዮ ነው ይሄ። ግን አሁን የህወሓትን የጃመል የምናውቀው ነው። አሁንም በጀት 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 ይገርመኛል። አይደክማቸውም እንዴ እነኚህ ሰዎች? እምብርት አልባነታቸው እንደምናውቀው ነው። ብዙ አንገረምም በእምብርት አልባነታቸው። ግን ምንድነው በዚህ መጠን ማለት ምን አገባችሁ ማለት ያስፈልጋል። ጊዜያዊ አስተዳደሩ ለምን በዚህ ላይ ሐሳብ አይሰጥም ነው። ሁለተኛው ያነሱት ነጥብ ህወሓቶች በመግለጫቸው ተፈናቃይን መመለስ ነው። እኔ ህወሓቶች ያስቁኛል ማለት ተፈናቃይና የግዛት መመለስን አንድ ላይ ነው የሚያደርጉት። ሁለቱ የተለያየ ነጥብ ነው። ከግዛት አመላለስ ጋር በተያያዘ የፕሪቶሪያ ስምምነት ጋር ተያይዞ ከዚህ በፊትም ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ነጥብ አለ። እስቲ አይተን እንመለስ። የሚወራው የሚናፈሰው አሉባልታ ውስጥ የኢትዮጵያ መንግስት እጁ የለበትም። እኛ ደቡብ አፍሪካ ሄድነው ወልቃይት ወደ አማራ ይሁን ወደ ትግራይ ይሁን የሚለውን ለመወሰን አይደለም። የፕሪቶሪያው ሳሚትም ይሄን ለመወሰን ስልጣን የለውም። ምን አገባውና ነው ኢትዮጵያ መሬት እዛ ሄድ እዚህ ሄድ የሚለው? እኛ እዛ ሄድነው እንዴት ሰላም አመተን በንግግር ችግሮቻችንን እንፍታ ለማለት ነው። ለምን ወልቃይት ተስቦ እዛ ውስጥ እንደሚገባ አላውቅም። ወልቃይት ብቻ እኮ አይደለም፣ ሰሜን ሸዋ ላይ ኦሮሚያና አማራ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። ሲዳማና ወላይታ ብላቴ ጥያቄ አላቸው። እሱም ደቡብ አፍሪካ ሂድ። እኛ ሰራር የለንም፣ ልምምድ የለንም። ቦታው አይደለም የተስማማ ነው። በኢትዮጵያ ህግና ስርዓት ይፈጸም ነው። ከህገ መንግስት በፊት ነው የተወሰደው፣ በጉልበት ነው የተወሰደው ላሉት የኔ ፍላጎት ያ ስህተት እንዳይደገም ነው። እንግዲህ እንዳያችሁት ነው ይሄ የግዛት አስተዳደር የግዛት ወሰን ምናምን ይባለው ጉዳይ ፕሪቶሪያ አያገባውም። በፕሪቶሪያ ላይ የተቀመጠው ጉዳይ በህገ መንግስቱ መሰረት ምላሽ እንደሚያገኝ ነው። ህወሓት ግን የተፈናቃይ መመለስን ከግዛት መመለስ ጋር ከራሷ መመለስ ጋር አያይዛ ነው የምታየው። ለተፈናቃይ ያለ መመለስ በጣም በርካታ ስራዎችን የምትሰራው ራሷ ህወሓት ናት። ህወሓት ባትኖር ተፈናቃዮች እስካሁን ተመልሰው ያልቁ ነበር። ህወሓት ግን ተፈናቃይ ይመለስ የምትለው አብሬ ልመለስ ነው።